የበሽታዎች ሁሉ እናት ተብላ የምትጠራው ቦርጭ እያስጨነቀችን ነው። ዛሬ ቦርጭ የማጥፋት ወይም የመቀነስ ሂደትን የሚረዱ ወይም የሚያፋጥኑ የምግብ አይነቶችን ነግራቸዋል። ተመሳሳይ እጅግ በጣም ጠቃሚ የጤናና የፊትነስ የኑትሪሽን ቪዲዮዎች እንዲደርሷችሁ ሼር፣ ኮሜንት፣ ላይክ እና ፎሎ ማድረግ እንዳይረሳ። አንደኛ ኪውከምበር የሆድ መነፋትን ወይም ብሎቲንግን በመቀነስ፣ ሁለተኛ ሱፐር ፉድ ተብለው ከሚጠቀሱ ምግቦች አንዱ ሲሆን በውስጡ ከታጨቀው እጅግ በጣም ጠቃሚና ብዙ ንጥረ ነገሮች በተጨማሪ በፋይበር እጅግ የበለጸገ በመሆኑ የምግብ መፈጨት ስርዓትን በማስተካከልና የሆድ መነፋትን በመቆጣጠር ይረዳል። ሶስተኛ አቮካዶ በጣም ጤነኛ የፋት አይነትና ፋይበርን የያዘ በመሆኑ የምግብ መፈጨት ስርዓትን ከማገዙም በተጨማሪ በሰውነት ውስጥ ያለን ኢንፍላሜሽን ወይም መቆጣትን በመቀነስ እንዲሁም የደም የስኳር መጠንን በመቆጣጠር በጣም ተመራጭ ነው። አራተኛና የመጨረሻው የሙቅ ውሃና የሎሚ ውህድ በምግብ መፈጨት ስርዓት ውስጥ ያሉ መርዛማ ነገሮችን በማስወገድና አንጀትን በማጽዳት በእጅጉ ያግዛል። በቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ አሳውቁኝ። ዋን ላቭ አሌቡም ኮምፕሊት ፊትነስ